አግኝቼ መግዛት የምችለው ልብስ ነው። በዚህ ልብስ ነው የምትጎርረው። ሲቀጥል ደግሞ ማለት ነው ምንም ልትይብኝ አይገባም። ሲቀጥል ደግሞ ማለት ነው በቃ አሁን ይሄ ምክንያት ሆኖ ነው እንደዚህ አጣድፋ አጨናንቀ ምናምን አልችልም እያልኩ የጠራሁሽ ማለት ለሌላ ጉዳይ እኮ ነው። በዚሁ አጋጣሚ ግን ስጦታ ልስጥሽ ብዬ ነው። እነዚህ የምታያቸው ለሳምፕል የመጡ ናቸው ፋሚሊዎች ባይዘው። እነዚህ አሁን ላለብሰው ምናምን አይደለም። ከቻልሽ ግን ወገብ ቁጥሩንና ቁመቱን ምናምን መለካት ስለምፈልግ ከይቅርታ ጋር የምር እንለካው ልለካበት የምር በዚህ ልክ እኮ ነው ሱሪዎች ማስመጣው እንዲማቀልድም በልጄ እሺ ይርዛ እኮ በዚህ ልክ ነው ሱሪዎች ማመጣው። የምር ሱሪዎች በዚህ ልክ ነው ማመጣው እኮ ይሄን ይዘለክተ እንዴ ሩታ ሰማይ ይሄንን ይዘለክተ በዚህ ልክ ግዛ እንጂ እዚህ ሆዴ ላይ አትለካካብኝ። እንደዛ ዞር በል እሺ። ጭንቅላቱ ተገልብጧል አልተገለበጠም? ሲወለድ ታመጣለህ እኮ ተገልብጧል። ጭንቅላቱ ተገልብጧል ተብያለሁ። መገልበጡን ስለሰማው ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ተወራልግልኝ። አይ የብሬ እኮ ነው ፋሚሊቲ መንገደኛ እየሳቀብን ነው ባይዘውና ጌታን እየሳቀ ነው ልጁ እያየን ይዝናናል ማለት ነው። እኔ ቆይ የምር አንቺ በስነ ስርዓት ለለካበት በስነ ስርዓት ነው እንዴ? አንቺ ያምሻል እንዴ? አይ በቃ አሳፍኩ መሰለኝ። ይሄንን ብቻ ለለካሽ ይሄን የወገቡን